ሄይ ኤቭሪባዲ እንዴት ናችሁ? ዛሬ እንግዲህ የኢትዮጵያ ንግድ ባንክን ሞባይል አፕሊኬሽን አብረን ዲዛይን እናደርጋለን። ይሄ ምንም ኢምፕሩቭ የማድረግ ኦር የማሻሻል የንግድ ባንክን አፕሊኬሽን ኮሜንት መስጠት ምናምን ሳይሆን ኢትስ ፉሊ ኤጁኬሽናል ፐርፐዝ ነው። ስለዚህ ሁላችሁም ይህን ቪዲዮ የምታዩ የኢትዮጵያ ንግድ ባንክ አፕሊኬሽንን ሪዲዛይን በማድረግ የዲዛይን ችሎታችንን ሞር ለማሻሻል የምንጠቀመው ኤጁኬሽናል ፐርፐዝ ብቻ እንደሆነ እንድትወስዱ ትፈልጋለሁ ማለት ነው። ስለዚህ የምናሻሽለው ነገር የለም። በቻልነው መጠን የኢትዮጵያ ንግድ ባንክን አፕሊኬሽን ለማስመሰል ወይም ደግሞ እንዴት መስራት እንደምንችል በፊግማ አብረን እናያለን ማለት ነው። የመጀመሪያ ስራ የሚሆነው ፍሬም ኤፍን በመንካት ፍሬም መምረጥ እንችላለን። ሶ አይፎን 13 14 የሚለውን ፍሬም መረጥኩኝ። ሶ እሱ መጣ ማለት ነው። ከዛ መቀጠል ግን ፈልጉንን እስቲ አንዳንድ አሴቶችን እንፈልጋለን ማለት ነው። የመጀመሪያው የኢትዮጵያ ንግድ ባንክ ሎጎ ያስፈልገናል። እንደገና የኢትዮጵያ ንግድ ባንክ ከለሮችን ደግሞ ብራንዲንግ ከለራቸውን ደግሞ ማወቅ ይኖርብናል። ስለዚህ ኮሜርሻል ባንክ ኦፍ ኢትዮጵያ ሎጎ ልበልና ከዛ በኋላ የመጀመሪያ ፒኤንጂውን እፈልገዋለሁ። ሶ ሎጎ ራሱ ፒኤንጂውን ለማውረድ እዚህ ጋር እንመጣለን። ሶ ኢፍ ዚስ ኢዝ ፒኤንጂ ራይት ክሊክ ኮፒ ኢሜጅ እንልና እዚህ ፊግማ መተን ኤኒዌር ፔስት እናደርጋለን ማለት ነው። ሶ ዊ ሃቭ ዘ ፒኤንጂ ሂር። የመጀመሪያው ሎጎን እንደዚህ አድርገን እናስቀምጣለን። ሶ ስኬል ማድረግ እንችላለን። የስታሴቶችን እየሰበሰብኩኝ ነው። በመቀጠል ከለር ደግሞ ያስፈልገናል። ስለዚህ የኢትዮጵያ ንግድ ባንክ ከለር ማግኘት የምንችልበትን ዲዛይን ልፈልግና ሶ ሜቢ ዌብሳይት ካለችው ኮሜርሻል ባንክ ኦፍ ኢትዮጵያ ብለን I have a website so እሱ ላይ እንግባና okay so I think we can grab the color from here እዚህ ጋር ኮፒ ላድርጉ ይሄንን ኢሜጅ እና ፊግማ ጋር መጥቼ ፔስት ላድርግ hopefully yeah we got it። ስለዚህ የሚያስፈልጉን እነዚህ ናቸው። ስለዚህ we have the logo ይሄን ያመጣውበት ምክንያት the color this purple colorun plus yellow colorun ለመጠቀም ነው ማለት ነው። ስለዚህ እሱን color style create ለማድረግ ለሞክር ማለት ነው። sorry so የመጀመሪያው እንግዲህ ስታይል ውስጥ ገብቼ color style so primary purple ልበልና so የዚህን ከለር ፒከር መርጬ this one is CB primary color so ድጋሚ ሌላ ስታይል እዚህ ውስጥ እንገባለን። ይሄን ክሊክ እናደርግና this yellow ማለት ነው so CBE yellow ልበለውና ሊያስ ማለት ነው። ከዛ መቀጠል so the color black ደግሞ እንጠቀመው black let's use it ክሊክ አድርጌ እነሱ የሚጠቀሙት ብላክ ይሄ ነው። ሶ ሲቢ ብላክ አልኩኝ። ሶ አይ ቲንክ ዊ ሃቭ ኤቭሪቲንግ ሂር የሚያስፈልገን ማለት ነው። ከዛ መቀጠል ይሄንን ማጥፋት እችላለሁ ማለት ነው፣ አያስፈልገንም። ስለዚህ we have the color styles here። ከዛ መቀጠል እንግዲህ ቴክስት የሚያስፈልገናል። so hopefully the text style and create ካደረግን color style create ካደረግን በኋላ ደግሞ ቴክስት ስታይልም create እናደርጋለን። በኋላ ሞዲፋይ የምናደርገው ይሆናል። ነገር ግን ለቦዲው ወይም ደግሞ የምንጽፍበት so body one ብዬ ፎንቱን ሮዝሜሪ የሚባል ፎንት እንጠቀማለን። ከዛ በኋላ 12 ወደ 14 ልቀይር። ይሄ ሬጉላር እንዳለ ይሁን። ከዛ በኋላ ድጋሚ ሌላ እዚህ ላይ እንግባና ክሬት ብለን ታይትል ብዬ ሊያዘውና ሮዝሜሪ ልበል። አሁንም the title one is 14 I think የለውም ሌላ available። ስለዚህ let's change this one to around 16 create style በል ማለት ነው። ስለዚህ ሁለት አለን ፎንት ስታይል። አሁን ጀስት አይኮኖችን እንፈልጋቸው። we have transaction icon banking so በእኛ ፐርፐዝ አሁን ኤግዛክትሊ ንግድ ባንክን መስራት ሳይሆን እንዴት እንደምንሰራው ማየት ስለሆነ ፎንቶችን የት እንደምናገኝ አይኮኖችን የት እንደምናገኝም በዚሁ ላሳያችሁ።
ጉግል አይከንስ ብዬ ሰርች ላድርግና ሶ ማቴሪያል ሲምቦልስ ኤንድ አይከንስ የሚል አለ። ስለዚህ እዛ ውስጥ እንግባና የምንፈልጋቸውን አይከኖች ሰርች እያደረግን ካገኘን እናወርዳለን ማለት ነው። ስለዚህ ሰርች የሚለው ጋር የመጀመሪያው ትራንስፈር የሚለው ያስፈልጋል። ሶ ከትራንስፈር ጋር በተገናኘ we have እንደዚህ አይነት ትራንስፈር ማለት ነው። እዛ ንግድ ባንክ ላይ ያለው ይሄ አይደለም። ነገር ግን እሱን የሚመስል ካገኘን አገኘን፣ ካላገኘን ደግሞ ኢትስ ኦኬ ማለት ነው። ስለዚህ we have እችኛዋን ትራንስፈር ትመስላለች። ስለዚህ እሷን እንምረጣትና እዚሽ ጋር የተወሰነ እንትኑን ኦፈር እናድርገው። ምክንያቱም አብዛኞቹ ኦፈር ያሉ ስለሆነ ማለት ነው። ከዛ SVG ብዬ አወርዳለሁ ማለት ነው። በመቀጠል ደግሞ ባንኪንግ ብዬ እመርጣለሁ። አሁን ይሄኛው ባንክ ይመስላል፣ እነሱ ጋር ካለው አንድ አይነት ነው። እሱን እመርጣለሁ። ከዛ በመቀጠል ዩቲሊቲስ፣ ዩቲሊቲ አከፋፈል ጋር በተገናኘ ኤኒቲንግ ካለ የለም። ኦኬ ኖ ቶፕ አፕ we don't have top up ሞባይል ብዬ ሰርች ላድርግና ከሞባይል ጋር ሆኖ ቶፕ አፕ የሚመስል ከመጣ this one top up ሜቢ ሞዲፋይ የምናደርገውም ከሆነ ውስጥ ላይ ሞዲፋይ እናደርገዋለን። ይህን ልምረጥ፣ SVG ላድርገው፣ help ይሄ መሆን ይችላል። ሌላ ደግሞ ትራቭል የሚል አለ። እስቲ ካገኘን ትራቭል በስ ትራቭል የሚል ካለ we don't have travel here, so ከስተም የሆነ ለስራ ነው ማለት ነው። ስለዚህ በዚህ ኬስ ጀስት ኢግኖር እናድርግና የኛውን እንጠቀም፣ SVG ይለዋለሁ ማለት ነው። ስለዚህ አሁን አይከኖቻችንን ለዚህ ማስገባት ነው መጀመሪያ ስራችን የሚሆነው ማለት ነው። so we have control K ወይም ደግሞ hopefully እዚህ ውስጥ እንገባና ኢሜጅ ኦር ቪዲዮ ብለን ማስገባት እንችላለን። እዚህ እንመርጣለን። ከዛ በኋላ ዳውንሎድ ያደረግንበት ቦታ ዳውንሎድ የሚለውን ነክተን እነዚህ አሁን ያወረድናቸው ናቸው። ሶ ኦፕን እንልና ከዛ ክሊክ ስናደርግ ይገባል። የመጀመሪያው ክሊክ፣ ሁለተኛው ክሊክ፣ ሶስተኛው ክሊክ፣ አራተኛው ክሊክ፣ አምስተኛው ማለት ነው። ሶ ሁሉንም እንደዚህ ሴሌክት እንዳደረግ ነው እዚህ ጋር እንመጣና create multiple component ከሚለው ስር create components የሚላለ እሱን እንመርጣለን ማለት ነው። so we have icons ማለት ነው። ይሄኛውን ሪኔም እናደርገውና icons ብለን እንይዛለን ማለት ነው። so እነዚህም በሙሉ አይከኖች ሙሉ ከለር እዚህ ጋር ከለር የተሰጣቸው አለ። ይሄ ከለር በሙሉ ወደ ምን እንቀይረዋለን? ወደ እዚህኛው ፐርፕል ከለር እንቀይራለን ማለት ነው። ከዛ ላይን ያድርጉ ውስጥ ላይ እሱን ብለን እናስተካክላቸዋለን። so ይሄን ካደረግን በኋላ ይሄኛው አንደኛውን ወስደን እዚህ ጋር እናስቀምጣለን ማለት ነው። so we have the first one here። ከዛ ቴክስት እዚህ ጋር ክሊክ እናደርግና ትራንስፈር ነው ይሄ። so ትራንስፈር ብዬ ጽፋለሁ። so the first ትራንስፈር ካልኩኝ በኋላ እዚህ ውስጥ ገባለሁ። so either 14 body one so እሱን ክሊክ አደረግና ሁለቱን አንድ ላይ መርጬ ራይት ክሊክ አድ አውቶ ሌአውት እላቸዋለሁ ማለት ነው። ከዛ እነዚህ ሁለቱን አንድ ላይ ካደረግን በኋላ እንግዲህ እዚህ ጋር መጣና የቶሌት ፕሮፐርቲ አለ። so ሴንተር እናድርግ። በመካከላቸው ያለው ስፔሲንግ ከዚህ ከ22 8 ላድርገው። ከዛ በኋላ እንትን ፓዲንግ ያስፈልጋል። so the padding will be like around 16 top and bottom ማለት ነው። አሁን ነገር እየታያችሁ አይደለም፣ አይ ነው ፓዲንጉ እንደዛ ይሆናል። ይሄ ዊድዙ 54 የሆነውን ሀግ ታደርጉታላችሁ based on the content ማለት ነው። so እቺም ቴክስቷም ደግሞ ዊድዙ 24 ነው ይላል። so ሀግ እናደርጋታለን። ስለዚህ ኮንተንቱን ይይዝልናል ማለት ነው። ነገር ግን የንግድ ባንክ ሁለት ነው፣ በዚህና በዚህ ሁለት ነው የሚይዝልን። ስለዚህ እሱን ሜጀር አድርገን ይሄን somewhere around 150 አድርገውና so fixed ይሆናል ዊድዙ ማለት ነው። ከዛ በኋላ ሻዶው ድሮፕ ሻዶው እዚህ ጋር ክሊክ በማድረግ the fill የለውም ይሄ ነገር ውጭ ያውጥቼ ባሳያችሁ there is no fill inside። ስለዚህ እዚህ ጋር ገብተን ፊል ነጭ እንሰጥዋለን ማለት ነው። so we don't have ነጭ ነጭ ያደረግነው ነገር ስለሌለ ክሊክ እናደርግና ነጭ ፊል እዚህ ጋር ክሊክ ካደረግን በኋላ አሁን መተን ድሮፕ ሻዶው
ኢፌክት የሚለውን ስንነካ ይሄ ነገር ድሮፕ ሻዶው ይኖረዋል ማለት ነው። ከዛ መቀጠል ኮርነር ራዲየስ ይኖራል። ኮርነር ራዲየስ እዚህ ጋር እንመጣና አራውንድ 8 ኮርነር ራዲየስ እንሰጠዋለን ማለት ነው። ሶ ድሮፕ ሻዶውን የተወሰነ ሞዲፋይ ማድረግ እንችላለን ከንግድ ባንክ ጋር እንዲመሳሰል ማለት ነው። ይሄንን 8 አራውንድ 8 እንሰጠዋለን። ይሄን የተወሰነ ልቀንሰው ወደ ኋላ ማለት ነው። ከዛ መቀጠል ይሄን የሚመስል ድሮፕ ሻዶው ይኖረናል ማለት ነው። እንግዲህ ይሄንን አንድ እዚህ ጋር ካደረግን እዚህ ጋር ሁለተኛ መርጥና አንድ ላይ ሁለቱ መርጬ ሺፍት አውቶ ላይት አድ ማድረጊያ ነው። ሶ ያን አደርጋለሁ ማለት ነው። በመካከላቸው የሚኖረውን ስፔስ 16 አደርጋለሁ ማለት ነው። ከዛ ይሄን ካደረኩ በኋላ አላይን አደርገዋለሁ። ስለዚህ ይሄ ነገር አላይን ሆኗል ማለት ነው፣ ከላይ ወደ ታች ማለት ነው። ሶ ይሄ ሁለተኛው እዚህ ጋር ከጎን የነበረው ባንኪንግ ነው። ሶ ባንኪንግ ብዬ ስሙን ሪኒም ካደረኩ በኋላ እቺን አይከን እዚህ ጋር መርጣትና እዚህ ውስጥ ገብቼ ሶ ባንክ የሚለውን አካውንት ነው ወደ እሱ ቀይሯለሁ። ስለዚህ አካውንት መሆን ይችላል ማለት ነው ይሄ ነገር። ስለዚህ the new feature that Figma brings ጋር ያደረገው it's like ይሄን ነው። ሶ 2 1 አለን እያለን ነው። ሶ አሁን ይሄንን መርጬ አንደኛውን ዱፕሊኬት ማድረግ ኮንትሮል ዲ ማድረግ እችላለሁ። ሶ የቻልኩትን ያህል ኮንትሮል ዲ በነካውን ቁጥር ኮፒ ያደረገ ይሄዳል ማለት ነው። ሶ የሶስተኛው ሆፕፉሊ ዩቲሊቲ ነው። ዩቲሊቲ and then ይሄኛው ደግሞ ቶፕ አፕ ነው። this one ደግሞ sorry for the background noise እንግዲህ help and then travel ይኖራል ማለት ነው። ስለዚህ ቅድም እዚህ ጋር ያሉትን ላይክ አሁን ለምሳሌ help የሚለው አለን። ሶ ደብል ክሊክ አድርገን እዚህኛውን ኮምፖነንት እንመጣትና እዚህ ውስጥ ገብተን ፕሮፐርቲ የሚለው ላይ help እናደርጋለን። we have travel so እዚህ ጋር travel መምረጥ እንችላለን። ሶ ኮንትሮል ይዘንም ክሊክ አድርገን መምረጥ እንችላለን የምንፈልገውን ሴክሽን። ነገር ግን ጀስት በዚህ ኬዝ ፍላይት and then top up ላይ ሞባይል ከዚህ ጋር ትመጡና አይከንስ የሚላለ እዚህ ጋር። ስለዚህ እሱን መርጣላችሁ። ሶ ስማርትፎን ስለዚህ we have top up utility banking everything is ready right? so ይሄን ካደረግን በኋላ እንግዲህ የመጀመሪያ ስራችንን በዚህ መሰረት ሰራን ማለት ነው። ሶ የፈለግነውን ያህል ወደ ታች የምንፈልገውን ያህል እንትን መጠቀም እንችላለን ማለት ነው። ነገር ግን 6 ነው በንግድ ባንክ ኬዝ የሚታየው። ስለዚህ around here እንዲህ ይሆናል። so duplicate not this one ይሄንን መርጥና ዱፕሊኬት እናደርጋለን። ከዛ በኋላ 6 ይታያል እንግዲህ እንደምታዩት ነው። ስለዚህ ሰርቪስስ የሚል ነገር አለ እዚህ ጋር ቴክስት ማለት ነው። so we can type here and then services ብዬ ጽፋለሁ ማለት ነው። so ይሄ services የሚለው ቴክስት የተጻፈው በፐርፕል ነው። ስለዚህ እዚህ ጋር መጥቼ ፐርፕል ነካታለሁ ማለት ነው። እዚህ ነገር ደግሞ አላይንድ ሆኗል። ሶ shift a ብዬ አላይንድ አደርጋቸዋለሁ። ይሄ ነገር ፐርፌክት ሴንተር አላይንድ እንዲሆንልኝ ማለት ነው። ሶ በመካከላቸው ያለውን ስፔሲንግ ደግሞ ከዚህኛው ወደ 24 ፒክሰል አደርጋለሁ ማለት ነው። እንግዲህ እንደምታዩት ይሄንን ፓርት በዚህ አይነት መሰረት ቢልድ አድርገናል። አሁን ሌላ ሜኑ ባር ኖቲፊኬሽን ኤንድ ሪፍሬሽ የምትለዋለች። ስለዚህ እነሱን ደግሞ አይከኖቻቸውን ዳውንሎድ እናደርግ። ሶ የመጀመሪያው ዝናፍ ባር ነው። ሶ ናቪጌሽን ሜኑ አለ እዚህ ጋር ይሄን አንድ መርጣለሁ። ሶ ሴቭ አደርጋለሁ። ሁለተኛ መቀጠል ደግሞ ኖቲፊኬሽን የሚል አለ። ሶ we have this notification here. ሶ የተወሰነ ግን እንትኑን ልቀንሰው they are like ፍራም ለቀደሙ ማለት ነው። ስለዚህ ያኛውንም አስተካክዬ ናቭ ባር ነው አስተካኪ በተመሳሳይ ቴክነስ ዳውንሎድ አደርገዋለሁ። ከዛ መቀጠል ደግሞ we have refresh hopefully refresh yeah so ይሄኛውንም ዳውንሎድ አደርጋለሁ። so dashboard ልበልና somewhere or grid የሆም ፔጁ ንግድ ባንክ ሆም ፔጅ ላይ ያለውን የሚመስል ነው እየፈለኩ ያለሁት። ስለዚህ kind of this ነው የንግድ ባንክ። ስለዚህ እዚህ ጋር ላውርድ። ከዛ መቀጠል ስማኒ ይላል። እች ላይ ገንዘብ ትራንስፈር what receive money
እኚህ እንግዲህ ከስተም አይኮኖች ይኖራሉ። ሶ እነሱን ከስተም አይኮኖች ሞር ዲፕ ያና ሪሰርች ተሰርቶ ምናምን ማግኘት ይቻላል። ሁሉንም አንድ ቦታ ላይ ማግኘት ከባድ ነው እንግዲህ እንደምታዩት ማለት ነው። ግን ሌት ሚ ትራይ ላይክ የሚመስል ማለት ነው። አክቹዋሊ እሱ ጋር ያለውን አይመስልም፣ ነገር ግን ኢትስ ካይንድ ኦፍ እጅ ምናምን ያለበት ስለሆነ ስለዚህ ዝም ብዬ ይሄኛውን ላውርደው ማለት ነው። ከዛ በኋላ ባንክ አለ። ሶ ባንክ የሚል አለ። ሶ ይሄኛው በዚህኛው ቲክነስም ላውርደው። ከዛ በኋላ history yeah so this one is history so save sv ይችላል ማለት so we have everything here። ስለዚህ ወደ ፊግማችን እንመለስ። አሁንም አይኮኖቹን በሙሉ እናምጣቸውና እዚህ ጋር እናስገባ። ኮንትሮል ሺፍት ኬ ክሊክ አደርጋለሁ። አሁን ያወረድኳቸው አይኮኖች ከሂስትሪ እስከ ሪፍሬሽ አራውንድ 7 አይኮን ምናምን ነው ያወረድነው። ስለዚህ እስከዚህ ድረስ ማለት ነው። ሶ ኦፕን ብዬ አሁንም እዚህ ጋር ክሊክ እንደን ክሊክ እንደን ክሊክ 4 5 6 ሶ እነዚህ በሙሉ እንደተመረጡ እዚህ ጋር ገብቼ ክሬት ኮምፖነንት ሴት ነው ማለት። ስለዚህ እነዚህ በሙሉ ተመርጠዋል። እንዴ ኮምፖነንት ካመረከረልኝ በኋላ ላይን ላድርጋቸው እንጂ ሲሪየስ እንትን ዩኒፎርምሊ እንትን እንዲሉ ማለት ነው። የመጀመሪያው ላጥፋው ቲክነስ ወፍራም ነው። ከዛ ይሄን ካደረግን በኋላ እንግዲህ እነዚህ we have icons right so icons ብዬ ይሄንን ሪኔም አደርጋለሁ ማለት ነው። ያንን icons ብዬ ሪኔም ካደረግኝ በኋላ የመጀመሪያው ስራ nav bar ከላይ ላይ ያለውን ፓርት ዲዛይን ለማድረግ እንሞክር። so we have this part here so እሱን እዚህ ጋር አምጥቼ ያስገባለሁ። አልትን ይዤ ነው ኮፒ ያደርጋለሁ። so ያን ካደረኩ በኋላ የሱ ከለር እዚህ ጋር እንደምታዩት ነው። ሴሌክሽን ከለር እንገባና everything is purple ንግድ ባንክ ኬዝ። ስለዚህ አንድ ይሄ አለ። so እዚህ ጋር ደግሞ እንምጣና ሁለት ነገሮች አሉ። የመጀመሪያው ኖቲፊኬሽን ነው። so ኖቲፊኬሽን አድርገን እንቀይረዋለን። እዚህ ጋር ኖቲፊኬሽን አደርጋለን። ወደ ጎን ሄድና ይሄኛውን ደግሞ ወደ ሪፍሬሽ እናደርጋለን ማለት ነው። ስለዚህ we have these two ሁለቱን አንድ ላይ shift a ብለን አንድ ላይ እነዚህ ሁለቱን አውቶ ሌአውት አድ እናደርግላቸዋለን። ከዛ ፕላስ ደግሞ ሶስተኛውን እንመርጥና ደግሞ አሁንም shift a ብለን አውቶ ሌአውት አድ እናደርጋለን ማለት ነው። ከዛ ይሄን ካደረግን በኋላ እንግዲህ እንደምታዩት ነው ይሄ ነገር ያለበትን like we can prepare grids or ደግሞ እንደዚህ ከስረኛው ጋር አላይን እንዲሆንልን ከፈለገን like this we can do it so ይሄ ነገር ሴንተር አላይን ላድርገው። ከዛ በኋላ ከዚህ እስከዚህ ድረስ ስትሬች ላድርገው። ስለዚህ ከዚህ እስከዚህ ድረስ ያለው ነው like this ከላይ ያለውን ፓርት ማዘጋጀት እንችላለን። so ውስጥ ላይ ደግሞ እንትን አለች አማርኛ ጽሁፍ አለች አማ ምትል ማለት ነው። so ለሷ ሌላ አማርኛ ነው የምጽፈው። ስለዚህ ዲታች ላድርግና እዚህ ጋር ገብቼ አማሃሪክ ነው so ኒያላ ሚል ፎንት ልምረጥና አማርኛ ላይ ማለበል ማለት ነው። so this is አማሃሪክ so ከዚህ ጋር ጎትቼ አስገባታለሁ። ከለር ደግሞ አሁንም ከለሩን እዚህ ጋር እንገባና ወደ ፐርፕል እንቀይረዋለን ማለት ነው። ወደ ፐርፕል ከቀየርን በኋላ አሁን እነዚህ ነገሮች እርስ በርሳቸው በጣም ተጠጋግተው ነው ያሉት። እነዚህ ውስጥ ላይ ያለውን ስፔሲንግ እዚህ ጋር እንገባና the gap የሚለው ፓርት ላይ 24 ፒክስል እሰጣለሁ ማለት ነው። ያን ከደረግኩኝ በኋላ so እዚህ ጋር ያለው it is auto ስለዚህ ለዛ ነው እንደዚህ የሆነ ያለው። ይሄንንም 24 ፒክስል አደርጋለሁ። ነገር ግን የነዚህ እንይዝና ዊድዙን ፊል እናደርገዋለን ሙሉ ለሙሉ እንዲሞላ። ከዛ ከቀኝ ጀምሮ ወደ ቀኝ እንዲሆን እናደርጋለን ማለት ነው። ይሄን ካደረግን በኋላ everything the gap ያለው 24 ነው። ከላይ ላይ ያለው ፓርት አልቋል ማለት ነው። ከዛ መቀጠል እንግዲህ የሚኖርን የኢትዮጵያ ንግድ ባንክ ነው። ሶ ይሄንን ሌላ ቦታ ሜቢ ካስፈለገን አይደል ነው ሶ ኮፒ ላድርገው እዚህ ጋር። ከዛ አልትን ይዤ ማለት ነው ይሄን ሳይዙን እንግዲህ እዚህ ጋር ስኬል እንዳለ ይሄንን አራውንድ 50 ላድርግና ወደ 50 ፒክስል so 50 is a lot so around 30 ወደ 30 ምናምን ነገር እናደርገው ማለት ነው። ከዛ ይሄንን እንዲካደረግን በኋላ so we need text here so commercial ምናምን የሚል so እሱን ክሊክ እናደርግና
አማርኛ ላይ ነበር ለዛ ነው። ሶ ኮሜር ባንክ ኦፍ ኢትዮጵያ ሶ ሪኔም እናደርጋቸዋለን። ኮሜርሻል ባንክ ኦፍ ኢትዮጵያ እዚህ ኤችን ፎንት አራውንድ ሂር ወደ እዚህኛውን ቀይራታለን ማለት ነው። ሶ this is big ስለዚህ የዚህ ማለት ነው this is big አንጻራዊ ማለት ነው። ነገር ግን it's okay whatever it is ችግር የለውም። ሶ ይህንን እንመርጣለን። ዱፕሊኬት ላድርገው ወደዛ ነው የሚሆነው። ነገር ሁለቱን መርጣቸውና እንደገና ሌላ አዳድርግና ከዛ ወደ ታች አደርጋለሁ። እዚህ ጋር መጥቼ አውቶ ሌአውቱን ስትራክቸር ወደ ታች አደርጋለሁ። በማድረግበት ጊዜ ቴክስት ይሆናል ማለት ነው። ሶ ይሄኛው ቴክስት ስቲል ዲስክሪፕሽኑ ያንሳል። ሶ ይሄኛውን ወደ 12 ላደርገው። ሶ በጣም ያንሳል። ስለዚህ ስቲል ነው 10 ማድረግ እንችላለን። ሶ the bank you can rely on የሚል ቴክስት አላቸው። ሶ በመካከላቸው ያለው ስፔሲንግ is like around 8 እናደርገው። this one is like around 35 መሆን ይችላል። እዛ ደግሞ በእነዚህም በሁለቱም ደግሞ በሎጎ እና እርስ በእርሳቸው ያለውን ጋፕ around 8 ክፍተት እንስጠው ማለት ነው። ያን ካደረግን በኋላ እንግዲህ we need balance የሚል ቴክስት ደግሞ እዚህ ጋር ማለት ነው። ሶ እዚህ ጋር እንምጣና ባላንስ የሚል አለ። ሶ ሁሉም ነገር ኦርጋናይዝ እናደርጋለን። ኦኬ ባላንስ የሚል አለ። ይሄኛውን እንምረጥ። ወደ ታች እንውረድና ትልቁን ማለት ነው። ሶ እዚህ ጋር ስታር ይሄ ማያሳየው ማለት ነው 2 3 4 እንበልና ሳምቲንግ ብር ብለን እንደዚህ ነገር እናደርጋለን። ከዛ በኋላ አሁንም ይሄኛው አለ። ሶ ወደ ታች እናውርድና ደግሞ አካውንት ነምበራችንን ሶ this is saving የሚያሳየን ነው። ሶ 1,345 ሶ ዚው የምጭምጩ ብሎ በዚህ መሰረት ይቀመጣል። and then there is date ከስር so me 10/25 ከዛ 3/05/30 so እንደዚህ የሚል አለ ማለት ነው። ስለዚህ this one is የየሎውን ከለር ይይዛል። ከለር ውስጥ እንገባና ይሄን ከለር እንሰጠዋለን። ከዛ ውጭ ያሉት ግን ችግር የለውም ማለት ነው። ሶ we need another icon የአይን ምልክት ሶ ፕለጊን ውስጥ እዚህ ፌዘር አይከን ውስጥ ገብቼ በቀላሉ ማግኘት ስለምንችል እዚሁ ላይ ላስገባት ነው። አይቢኤ ይሄኛው ነው። ሶ እዚሽ ጋር ይሄኛውን around like 16 ላድርገውና ሶ የራሱ የንግድ ባንክ አይደለም እንዳልኳችሁ ነው አላልኩም ማለት ነው። ኦኬ ሶ we have now እንደምታዩት ይሄ ነገር እዚህ ፍሬም ውስጥ መግባት አለበት። ስለዚህ ድጋሚ እዚህ ጋር አስገባዋለሁ። አሁን we have everything። ስለዚህ አሁን ግሩፕ እናደርጋለን። ቢልድ እያደረግን እንሄዳለን። የመጀመሪያ ይሄን እንመርጣለን። እርስ በርስ shift add auto layout እናደርጋለን ማለት ነው። ሶ በመካከላቸው የሚኖረውን ስፔሲንግ 8 ላይ እንተዋለን ማለት ነው። ከዛ መቀጠል ያሉትን ግን ሁሉንም እንዲሁ አንድ ላይ እንመርጣቸዋለን። shift a add auto layout ያደርግልናል። ስለዚህ ሴንተር መሆኑን እዚህ ጋር ታያላችሁ ማለት ነው። ከዛ ይሄ ነገር throughout the design ማለት ነው ሴንተር እናድርገውና አላይን ሴንተር ብለን እስከዚህኛው ድረስ አልተን ይዤ ነው በሁለቱም በኩል እንዲያደርግልኝ ማለት ነው። ይሄን እናደርጋለን ማለት ነው። ከዛ መቀጠል ይሄን እንደመረጥኩት ይሄንንም ይዤ shift a ስል add auto layout ያደርግልኛል ማለት ነው። ስለዚህ መካከላቸው ያለውን ስፔሲንግ ወደ 16 ቀንሰዋለሁ ማለት ነው። እዚህ ይሄን ካደረግኩኝ በኋላ we are trying to build the card ማለት ነው። so the card size padding ከላይ እንስጠው hopefully 16 ከግራም 16 እንስጠው
and then the corner also around 16 ስለዚህ the fill በፊሉን ለዚህ ነገር ይሄን ጥቁር ሰጠዋለሁ ማለት ነው። ይሄን ጥቁር ሰጥና አሁን እዚህ ውስጥ ያሉትን በሙሉ ከለራቸውን መቀየር እንጀምራለን። ይሄ ያለ አይደል ሴሌክት የተደረገው በሙሉ ወደ ጎልደን እንቀይረዋለን። እዚህ ውስጥ የምናየው ይሄ እነዚህ ነገሮች በሙሉ ወደ ዋይት ነው የሚቀየሩት። ሶ ዋይት እናደርጋቸዋለን። ይሄኛው እንደዛው ዋይት እናደርጋቸዋለን። and then this one also ይሄም ራሱ እዚህ ጋር ሴሌክሽን ከለር አለ። ሶ ነጭ እናደርጋለን ማለት ነው። እዚህ ይሄን አደረግን ማለት ነው። so the card CBE ሞባይል አፕ ብዬ ሰርች ላድርግና ኢሜጅ ብዬ ሶ እንደምታዩት it's kind of this እዚህ ጋር ኢንተርኔት ላይ የምናገኘው ማለት ነው። ስቲል ሎድ ካደረገ በደንብ it's not like this currently ያለው ግን አሁን የፈለኩት is the color of the CB application ማለት ነው። we can try like explore ማድረግ እንችላለን። the color እዚህ ጋር ያለው color background ፊል የተደረገው it's not entirely black ምክንያቱም ወደ blue የሚያደላ somewhere green ወደ ግሪንም የማድላት እንትን አለው። ያ somewhere ዳርክ እንዲሆነ ነገር ነው። ነገር ግን ወርልድ ማፕ ደግሞ አለ። ሶ ወርልድ ማፕ ቬክተር with small rectangles. Hopefully this one, right? We can copy this one and then paste to Figma. We can paste this to Figma and then Figma had magic to do. ይሄ ነው ሀሳቡ፣ ይሄ ነው። እዚህ ጋር እንመጣና ሪሙቭ ባክግራውንድ እንላለን። ሪሙቭ ባክግራውንድ በምንልበት ጊዜ አናላይዝ ያደርግና ባክግራውንዳችንን ሆፕፉሊ ሪሙቭ ያደርግልናል። this is nice. Okay, this is very very nice. So I can export this one. እዚህ ጋር መጥቼ ኤክስፖርት ብዬ PNG ነው። ሶ ኤክስፖርት አደርጋለሁ። ሳሜር ዳውንሎድ ሴቭ አደርጋለሁ። እዚህ ጋር መጣና we have the field here, right? so እዚህ ጋር ከለር ሌላ ተጨማሪ እንሰጠዋለን። ይሄ ከስር የሚኖረውን ከለር ኮፒ እናድርግና ነገር ግን እንቀይረው ኢሜጅውን እዚህ ጋር so ይሄን እንመርጣለን። this is image upload from computer እንለዋለን። ዘይን እናስገባለን። so አሁን we have this and then እዚህ ጋር እንመጣና ደግሞ ከለሩን ፔስት እናደርጋለን ማለት ነው። የቀደሙ ከለር ነው ይሄ ማለት ነው። ከዛ ግን ይሄ ከለሩ ግን መሆን ያለበት ከስር ነው፣ ከኢሜጁ ስር ማለት ነው። so የዚህን ከለር opacity 100 የምናደርገው ማለት ነው። 100 ነው የምናደርገው። የኢሜጁን ግን ይሄንን ኢሜጁን ግን around 50 እናደርጋለን ማለት ነው። is 50 ራሱ ዘላውት so 20 around 20 ምናምን so ይሄ ከለር እዚህ ጋር ብሉ ማለት ነው። we are trying to come up with something that is the same as ኢትዮጵያ ንግድ ባንክ ማለት ነው። entirely the same አይደለም ይገባኛል። ነገር ግን we are trying so ይሄን ካደረግን በኋላ ይሄንን እንመጣና ፊል ኮንቲኒው አደርጋለሁ። so ይሄ ነገር ወደዚህ እንዲጠጋ ከዛ በኋላ ይሄ ነገር ከስር እንደዚህ ሆኖ እንዲቀመጥ ማለት ነው። ስለዚህ at least አሁን we have something እዚህ ጋር ንግድ ባንክን የሚመስል ነገር ለማድረግ ማለት ነው። ከዛ በኋላ እነዚህን አንድ ላይ shift A ብለን አውቶ ላውታት እናደርጋለን።
ጋፕ እዚህ ጋር የሚኖረው is like around 24 ነው መሆን ያለበት። ስለዚህ ይህንን ካደረግን በኋላ እንግዲህ we have everything አሁን እያዘጋጀን እየመጣን ያለ ነው። እንግዲህ ሁላችሁ እስካሁን ፎሎ አፕ ካደረጋችሁ እዚህ ደርሳችኋል ማለት ነው። ሶ እነዚህ ደግሞ ከስር ደግሞ ላሉት ደግሞ ቢልድ ለማድረግ እንሞክር። ሶ እዚህ ጋር ይህንን ላውጣና ቴክስት እዚህ ጋር ልምረጥ። ከዛ ሆም ነው። ሶ ቴክስቱን ሆም ብዬ ጽፋለሁ። ሁለቱን አንድ ላይ መርጬ ሺፍት ኤ ላለው ማለት ነው። ከዛ በመቀጠል እዚህ ጋር ሴንተር ነው ማድረገው ጊዜ እንዳልኳችሁ። ሶ ይሄንን ወደ 8 አሳንሳለሁ። we are good here። ስለዚህ ይሄንን እናደርጋለን መሰላችሁ። ሶ ሁለት ስቴት ክሬት አደርግለታለሁ። የመጀመሪያው ስቴት ያለ ስም ነው፣ ንግድ ባንክ ላይ እንዳለው ለማድረግ ነው። ሶ ስም የለውም። ሁለተኛው ስቴት ደግሞ ስሙ ይኖራል ማለት ነው። ከዛ ሁለቱን ይሄኛው not selected ወይም ደግሞ false ይሆናል። ይሄኛው ደግሞ selected ሲሆን ነው so true ይሆናል ማለት ነው። sorry the spelling true ይሆናል ማለት ነው። ሁለቱን አንድ ላይ መርጥና ከዛ create component set ላለው እዚህ ጋር create component set ላለው ያንን ካደረግን በኋላ ነው እቺን መርጣታለን። ከዛ በኋላ አንዷን ነው እንዳልኳችሁ ሰው ወደዚህ እንወጣና አሁን we have like አራት የሚሆኑ ነገሮች። ስለዚህ ስፕሊት እናደርጋቸዋለን ሁለቱን እንደዚህ ማለት ነው። ከዛ ሁለቱን ስፕሊት ካደረግን በኋላ ይህን መርጬ ሺፍት ሁለቱን መርጥና ሺፍት ኤ ብዬ አውቶ ላይአውት አደርጋለሁ ማለት ነው። ሰው እንዳልነው በማከላቸው ያለው ጋፕ ወደ 24 ይሆናል። እንዳትረሱት ፊል እንሰጣቸዋለን። ሶ ፊሉ ፐርፕል ከለር እንሰጠዋለን። ሶ ፊል ያደርጋል ማለት ነው። ከላይና ከታች ፓዲንግ አራውንድ 8 ሰጣለሁ። በግራና በቀኝ ደግሞ አራውንድ 24 ልስጠው። አራውንድ 24 ፓዲንግ ማለት ነው። ይሄን ነገር አምተን እዚህ እናስገባው። ሶ ፉተር ነው። ስለዚህ ሴንተር መጀመሪያ ሴንተር አላይን ላይ ከዛ ከስር ላድርገው። ስለዚህ ይሄ ነገር እንዲሆናል we need 4 ስለዚህ 3 and then 4 ማለት ነው። ከዛ ኢንታየር እንትኑን እንዲሞላው አደርጋለሁ and then ሴንተር ላይ እንዲሆን አደርጋለሁ። እነዚህ ነገሮች ሶ ከሴንተር ይጀምራሉ። ስለዚህ ይሄ ነገር ፊል ኮንቴነር እንለዋለን። 40 ፒክሰል ብቻ ሆኖ እንዳይቀር ማለት ነው። ሶ ያለውን ስፔስ ይወስዳል ማለት ነው። ሶ ፓዲንጉን ይሄንን ወደ 32 ልጨምረው። ይሄን ካደረግን በኋላ እንግዲህ እነዚህን ነቀርን ቀይራቸው። አሁን ይሄኛው something like account balance or what we call it ለሱ ብለን ያመጣ ነው። ምንድነው ይሄ is like approval። so ወደ approval ልቀይረው። ኖት ተመሳሳይ ብያቸዋለሁ። we are trying exactly ሐሳቡን ለማምጣት ነው። ስለዚህ ይሄንን ውስጥ ላይ ነው የምንገባው። እቺን አይከኗን መርጣትና ከዛ በኋላ እዚህ ውስጥ ገብቼ approval የሚለውን መርጣለሁ። ከዛ እዚህ ውስጥም ገብቼ ይሄኛው አይከን ላይ እዚህ ጋር ቼክ ማድረግ ይችላልላችሁ። አይከንስ የሚለውን ስትመርጡ እዚህ ውስጥ ገቡና ባንክ አካውንት ባላንስ yes and then የመጨረሻው ደግሞ history ይሆናል ማለት ነው። so history ይሆናል ማለት ነው። so we are on the home page። ስለዚህ ይሄን ነገር ኦን እናደርጋለን ማለት ነው። so we are on the home page እዚህ ጋር ማለት ነው። ስለዚህ ይሄ ነገር ፊክስድ እናድርገው ሄቱን ማለት ነው። so whenever we change this until ይሄ ነገር ፊክስድ ሄቱ ፊክስድ እንዲሆን ማለት ነው። so if we select እናደርግ በዚህ መሰረት ይሄዳል። በሰሌክት ካደረግነው ደግሞ ይመለሳል ማለት ነው። ስለዚህ ይህን ይመስላል ማለት ነው የንግድ ባንክ ሆም ፔጅ ዲዛይን ማለት ነው። ከሞላ ጎደል ሐሳቡ ቢልድ ለማድረግ ተሞክሯል ማለት ነው። ሶ ፕሮቶታይፕ አድርገን ለማየት ብንሞክር ንግድ ባንክን በዚህ መሰረት ለመስራት መሞከር ትችላላችሁ ማለት ነው። ኤግዛክትሊ ፎንቱን ኦር something ለማመሳሰል በደንብ ጊዜ ሰጣችሁ እንትን ካላችሁ መስራት ትችላላችሁ። ነገር ግን አሁን ባለው እንደዚህ አድርጋችሁ ንግድ ባንክ ሆም ፔጁን መስራት ትችላላችሁ በፊግማ ማለት ነው። so it's educational tutorial በጣም educational purpose ብቻ ነው ያለው።
ከኤጁኬሽናል ፐርፐስ ውጪ ሌላ ሀሳብ ወይም ደግሞ ኢንቴንሽን ኖሮት አይደለም የተሰራው። ስለዚህ ሁላችሁም በጥንቃቄ እንድትወስዱት ነው ሀሳቡ ማለት ነው። ስለዚህ ይህንን ይመስላል። አንድ ተጨማሪ ቲፕ ደግሞ እንዴት ነው ላይክ ናቪጌሽን ፓሩ የሚሰራው የሚለውን ነገር ደግሞ ላሳያችሁ። ከዛ በኋላ እንጨርሳለን ማለት ነው። የንግድ ባንክን ዲዛይን አሰራር ማለት ነው። ሶ nav ባሩ በውስጡ የተለያዩ ነገሮች አሉት ላይክ ቼንጅ ፒን ምናምን አይከኖች ማለት ነው። እነዛ የሚያስፈልጉትን አይከኖች መጀመሪያ ከዚህ በፊት እንደምናደርገው እዚህ ጋር እንምጣና ዳውንሎድ እናደርጋቸዋለን ማለት ነው። ስለዚህ ፒን ወይም ደግሞ ፒን ኮድ ነው። ስለዚህ ሎክ የሚል ፈልግና ሶ we need a pin ስለዚህ ዝም ብዬ I can load it and then log out so we need a logout ለሎጋውት አይከን ያስፈልጋል። ሌላ ደግሞ FAQ ኢንፎ ምንለው ነገር ደግሞ ያስፈልገናል። and then setting አለ። ሶ አይከኖች የሚያስፈልጉት ነው። ንግድ ባንክ አፓችሁ ላይ ገብታችሁ ማየት ትችላላችሁ። about same thing ከዛኛው ጋር ሰው መጠቀም ይችላል። rate the star we can use that and it's enough ይበቃል። እነዚህ ዋናው ሀሳቡ ነው። ስለዚህ እነሱ ነገሮች መጀመሪያ እዚህ ጋር ላስገባችሁ እንደመጀመሪያ ማለት ነው። ሶ የሚያስፈልጉን ስለሆኑ ማለት ነው። ስለዚህ አይከኖችን በዚህ መሰረት ኦርጋናይዝ አድርጋችሁ እናንተ ማስቀመጥ ትችላላችሁ። እኔ ደግሞ እዚህ ጋር አይከኖችን ላስገባችሁ አንድ እስከዚህ ድረስ ማለት ነው። ሶ ኦፕን ብዬ አንድ ሁለት ጋር የሆነ ነገር አይ ቲንክ አፕን አድርጓል። ያ ሶ እንደገና ላስገባ ደብል ክሊክ ስላደረኩበት እንትን ብሎኛል። ሶ እንደገና ላስገባ ኮንትሮል shift k ብዬ ሶ 1 2 4 ጋር አንድ ክሊክ ነው ማድረገው። ለብቻ ራቅ ብዬ 2 እንደን 3 4 እንደን 5 ሁሉንም መርጦ አንድ ይዘልኛል። እዚህ ውስጥ ገባና create multiple component ነው ማለት ኮምፖነንት ሴት ሳይሆን multiple component ለምንደርኩኝ እነግራችኋለሁ። ሶ ዲታች ላድርግና እዚህ ክሊክ አድርጌ እነዚህን በሙሉ እዚህ ውስጥ ነው ማስገባቸው። ምክንያቱም እነዚህ ኦሬዲ እየሰራሁባቸው ያለውበት የአይከን ካንተን ስለሆነ ግሩፕ ስለሆነ እዚህ ውስጥ ነው ማስገባቸው ማለት ነው። ነገር ስፔሱን ሰፋ አድርገውና እነዚህ ነገሮች እዚህ ጋር ያሉትን በሙሉ መርጣቸውና እዚህ ጋር አስገባቸዋለሁ አምጥቼ ማለት ነው። ይገባሉ ውስጥ ማለት ነው። ሶ I can access ማለት ነው። እነሱን ከዚህ በኋላ አክሰስ ማድረግ ይችላል anywhere እዚህ ጋር ቢቀመጡ ከዳዝ ማደር ማለት ነው። ሶ የመጀመሪያው እንግዲህ እቺን አንዷን ናት። ሶ አንዷን አልት ንሺ ወደዚህ ላውጣና ከዛ በኋላ እዚህ ጋር መጥቼ we need the text here so የመጀመሪያው ቴክስት change pin ነው። change pin code so pin change pin ስለዚህ ሁለቱን አንድ ላይ ለምራት shift a መካከላቸው ያለውን ስፔሲንግ አንድ ላይ አውቶማቲክ ካረከኝ በኋላ ወደ 8 ፒክሰል አድርገው so we have changed pin here ስለዚህ ይሄ ፎንት from one of the እንትን ነው ያለው። ስለዚህ change pin አሁን ይሄንን እንደዚህ አድርጌ አልተን ይዤ ኮፒ ላድርገው። ከዛ በኋላ ሁለቱን አንድ ላይ ይዤ ራይት ክሊክ ብዬ add auto layout ላለው ማለት ነው። ከዛ ያዘጋጀናቸው አሉ ወደ 5 ምናምን የሆኑ ሰው እነሱን እዚህ ጋር ዱፕሊኬት እናደርጋቸዋለን። ዱፕሊኬት እናደርጋለን። ሶ ወደ 5 የሚሆናለን በስፔሲንግ ማዕከላቸው ላይ ያለውን ስፔሲንግ ከዚህ ወደ 32 ልቀይረው ኦር ደግሞ 32ን it's ብዙ ሰው ወደ 24 ጋፑን 24 እናደርገዋለን ማለት ነው። ከዛ ሪኔም እናደርጋቸዋለን። ከፒን ቀጥሎ ሎግ አውት ነው ያለው። the order is like accordingly እዛው ባንኩ ላይ እንዳለው FAQ setting
ሴቲንግ about ማለት ነው። ስለዚህ እነዚህ ናቸው። አሁን አይከናችንን እንቀይር። ይሄኛው ሎጋውት የሚለውን ወደ ሎጋውት አይከን እኛም ያወረድ ነው አለ አይደለ? ወደ እሱኛው እንላለን። FAQ is info so ይሄንን ደግሞ ወደ ኢንፎ ወደሚለው እንቀይራለን። ከዛ ይሄኛውን ደግሞ ወደ ሴቲንግ እንቀይረዋለን። ውስጥ እንገባለን፣ ሴቲንግ እናደርጋለን። እቺንም ወደ ኢንፎ እንቀይራታለን ማለት ነው። so we have info here right። ከዛ መቀጠል ንግድ ባንክ ላይ ከላይ ያለው ምንድነው መሰላችሁ? almost the same thing ነው ያለው እና ከዚህኛው ነገር ጋር ማለት ነው። ስለዚህ ይሄን ካርድ እንደዚህ አድርጌ ኮፒ ላድርገውና ወደዚህ ላውጣው ሙሉ ካርዱን ማለት ነው። እና እዚህ ጋር እነዚህ በሙሉ ያስፈልጉኛል። አሁን ይሄኛው ያስፈልገኛል እዚህ nav ባሩ ላይ ማካተት እንትናችሁን ካያችሁት ማለት ነው። ከዛ ውጪ ያሉት ግን አያስፈልጉኝም እና ስለዚህ ይሄኛው nav ባር ሊሰራበት ነው። ነገር ግን ፊሉ የዚህ ነገር ፊል ይሄ ከለር is የፐርፕሉ የንግድ ባንክ ፐርፕል not this one this purple I think ማለት ነው። so let's do it like እቺን መርጬ እንዲህ አድርጋት። okay so this one is like this ማለት ነው። ስለዚህ ይሄ ራውንድ እንትኑ ምናምን ነገር እናጠፋዋለን አንፈልገውም በዚህ ኬስ። ስለዚህ ይሄኛው እንዲህ ያለ ማለት ነው ከላይ ላይ። ከዛ ይሄን ነገር የተወሰነ ሂቱን አጀስት እናደርጋለን ካርታዎቹ ምናምን እንዲታዩ እዛ ላይ ያለውን ለማስመሰል ነው። ይሄም we don't need it እዚህ ድረስ ይበቃናል። ስለዚህ we have this ማለት ነው። እዚህ ይሄን ካደረግን በኋላ አንድ ላይ እነዚህ ሁለቱን መርጣቸውና shift a ብዬ አውቶ ሌአውት አድ አደርጋለሁ ማለት ነው። ከዛ ይሄ ነገር ግን የራሱ የሆነ ወደ ውስጥ ጠጋ ብሎ እንዲጀምር around 40 ፒክሰል ማለት ነው ከዚህ እንዲጀምር አደርጋለሁ። እንደን ሃግ አደርጋለሁ ይሄን ነገር። ከዛ ይሄንን ይዝልኛል። ስለዚህ this frame should have to be white ይጋን መርጣለሁ። ነጭ የለም። ስለዚህ እዚህ ጋር መጣን ነጭ ሰጥቶልናል። ስለዚህ በሄት እሱ ድረስ እኩል እንዲሆን አደርጋለሁ። ይሄ ግን እኩል እንዲሆን አያስፈልግም። እዚህ ውስጥ ያሉት ነገሮች በሙሉ አንድ ላይ የተመረጡት በሙሉ ነጭ ናቸው እንደምታዩት ማለት ነው። ሶ እነዚህን ወደ ፐርፕል ቀይራቸው አይከኖቹ ተቀየሩ። the text ደግሞ to the black ቀይራቸዋለሁ ማለት ነው። so everything በዚህ መሰረት መቀየር ቻልኩኝ ማለት ነው። now we have the navigation bar ማለት ነው። nav bar ይዛለው ማለት ነው። so ይሄ በዚህ መሰረት ከተሰራ በኋላ አሁን አኒሜሽኑ ነው የምንሰራው። ስለዚህ የዚህ ነገር ሄት እስከዛ እስከ ታች ድረስ ነው። so የዚህ እንትን የተወሰነን ቀይረው ይሄንን ወደ 32 እንቀንሰው። በጣም አይራቅ 24 is enough 24 ያ። ከዛ አሁን እዚህ ጋር እንመጣና እቺን አቫራ ብቻ እሷ በምትነካበት ጊዜ ላይክ ፕሮቶታይፕ ውስጥ እንግባና እሷ በምትነካበት ጊዜ ይሄ ነገር ከላይ እንዲመጣ ነው። so on tap navigate to ሳይሆን open overlay እንለዋለን። ከግራ ወደ ቀኝ እንዲመጣ ነው የምንፈልገው። ኢንስታንቱን ወደ ሙቭ እናደርግና እዚህ ጋር አቅጣጫውን እንሰጣለን። ከግራ ወደ ቀኝ ይመጣል። አውትሳይድ ክሊክ ሲደረግ ይዘጋል። ባክግራውንድ ከለር እንዲኖረው ወይም ደግሞ ይሄ ጠቆር ያለ እንዲያደርገው ከኋላውን ክሊክ እናደርጋለን። ኤቭሪቲንግ ኢዝ ከየት እንዲመጣ ነው የምንፈልገው? ከላይ ሌፍት ማለት ነው። ከግራ እንዲመጣ ነው የምንፈልገው። ስለዚህ ሙሉ ካደረግን በኋላ እንግዲህ ይሄ ነው ፕሌይ አድርገናል። ሶ ይሄን ክሊክ በማድረግበት ጊዜ ናቪጌሽን ባሩ በዚህ መሰረት ይመጣል ማለት ነው። አውትሳይድ ክሊክ ሳደርግ ይገባል። ክሊክ ሳደርግ በዚህ መሰረት ይሄ ይመጣል ማለት ነው። ሶ ላይክ ዲስ የኢትዮጵያ ንግድ ባንክን ሆም ፔጅ ፕላስ this navigation bar መስራት ችለናል ማለት ነው። ስለዚህ በእንደዚህ አይነት መሰረት ሁሉንም ፔጆች እነዚህም ስክሪኖች ምናምን ናቪጌት ሲያደርጉ መስራት ይቻላል ማለት ነው። ስለዚህ ይህን ቪዲዮ እንግዲህ ተከታትላችሁ አሪፍ ከሆነ ከተመቻችሁና ሌሎችን ደግሞ እንዲሰራ የምትፈልጉትም ቱቶሪያል ካለ ከስር ኮሜንት ላይ አስቀምጡና በእንዲህ አይነት መሰረት እንዴት መስራት እንደሚቻል ላይክ ኤጁኬሽናል ፐርፐዝ ብቻ ነው ለሌላ ዓላማ አይደለም። አንድ ላይ እየሰራን መማማር እንችላለን ማለት ነው። ቴንክ ዩ ሁላችንም ስለተከታተላችሁኝ።